30% ዲስካውንት አላቸው እነዚህ ቤቶች። ፒያሳ ላይ በአይነቱ ለየት ያለ ፕሮጀክት ይዞ መጥቷል። 15% ነው ቅድመ ክፍያው። በካሬ 70 ሺህ ብር ነው አሁን እየተሸጠ ያለው ማለት ነው። ካሽ ለሚገዙ ሰዎች ከ9 ሚሊዮን 8 ሚሊዮን ብር ድረስ ባለ 2 መኝታ ቤቱን መግዛት ይቻላል። ሰላም ውድ የቤተኛ ሆምስ ቻናል ተከታታዮች እንደምን አላችሁ? እንደምንስ ቆያችሁ? ዛሬም እንግዲህ ሳምንቱን ጠብቀን ወደ እናንተ መጥተናል። በዚህ ሳምንት በዚህ ቪዲዮ ደግሞ እንግዲህ አዲስ ነገር ከተማችን ውስጥ መነጋገሪያ የሆነው የሪያሊቲ ሪል ስቴት አዲሱ ፕሮጀክት ላውንች ተደርጓል። ፒያሳ ሞናርክ ሆቴል አጠገብ አዲስ ፕሮጀክት ላውንች አድርጓል ትልቅ ዲስካውንት ማለት ነው። ስለዚህ አፓርትመንት ዲቴል እናያለን። ከዛ በተጨማሪ ደግሞ እንግዲህ ምን አይነት ቤቶችን የት ሳስረከበ የሚለውን ስለ ሪያሊቲ ሪል ስቴት ዲቴል እናያለን ማለት ነው። ምክንያቱም ኦልሞስት 9ኛ ፕሮጀክቱን አሁን እያስረከበ ይገኛል። የት እየሰራ ነው፣ የት ያለውን አሁን የሚያስረክበው የሚለውን ስለ ሪያሊቲ ሪል ስቴት መሀል ከተማ ውስጥ ስለ አስረከባቸው ቤቶች ዲቴል እናያለን። እንደተለመደው እንግዲህ ቻናላችንን ሰብስክራይብ እያደረጋችሁ ለወዳጅ ዘመድ ሼር እያደረጋችሁ ስለ አፓርትመንት ከተማ ውስጥ ስለሚሰሩ አፓርትመንት ቤቶች፣ የንግድ ሱቆች ዲቴል መረጃ ይደርሳችኋል። ትክክለኛ መረጃ የምታገኙበት ቻናላችን ነው። ቤተኛ ሆምስ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከዚህ በፊት እንግዲህ ሪያሊቲ ሪል ስቴት ሁላችንም እንደምናውቀው ቦሌ ዙሪያ የተለያዩ አፓርትመንቶችን አስረክቧል። ቦሌ ጃፓን ላይ የአየር መንገድ እይታ ያለው ቤት በፍሎር 2 አባወራ ብቻ የሚኖሩበት አፓርትመንት ዴሊቨር ተደርጎ ነዋሪዎች እየኖሩበት ያለ አፓርትመንት አለ። ከዛ በተጨማሪ ደግሞ ቦሌ አትላስ ላይ በተመሳሳይ በፍሎር 3 ቤቶች ብቻ ያሉበት አፓርትመንት አጠናቋል ማለት ነው። ከዛ በተጨማሪ ሁላችንም እንደምናውቀው ደግሞ ቦሌ ብራስ ጋር ሄድ ኦፊሳችን ያለበት ይሄ ቢሮ ያለበት ማለት ነው ሙሉ ኮሜርሻል የሆነ G+13 የሆነ ቢልዲንግ ገንብቶ ኦልሬዲ ስራ ላይ ነው ያለው ማለት ነው። ከዛ በተጨማሪ ዲፕሎማት የምንለው አፓርትመንት አለ አሁን በቅርቡ የምናስረክበው። እሱም ቦሌ ደንበል ጋዜቦ አደባባይ ጋር የሚገኝ ሌክዠሪ የሆነ አፓርትመንት ነው። እሱንም አሁን ለማስረከብ ሽርጉድ እያለ ነው ማለት ነው። ሰው ካምፓኒው በዚህ ደረጃ አፓርትመንቶችን እየገነባ እያስረከበ ያለ ካምፓኒ ነው። ሳር ቤትም እንደዛው ካናዳ ኤምባሲ አጠገብ ሰፋ ያለ ሳይት አለን። ኦልሬዲ እያጠናቀቅን ያለነው ሳይት አለን። በሱም ሪያሊቲ ሪል ስቴት ይታወቃል ማለት ነው። አሁን ደግሞ እንግዲህ ፒያሳ ላይ በአይነቱ ለየት ያለ ፕሮጀክት ይዞ መጥቷል። ከዚህ በፊት ከተረከቡት ከተሰሩት አፓርትመንቶች ለየት ባለ ሰፋ ባለ ፕሮጀክት መጥቷል ማለት ነው። 4000 ካሬ ላይ የሚያርፍ አፓርትመንት ነው። ሁሉንም ነገር ያካተተ አፓርትመንት ነው። ከሞናርክ ሆቴል ወደ ፍሬንድሺፕ ፓርክ ስንሄድ ዋናውን አስፋልት ዳር ይዞ ያለ አፓርትመንት ነው። የፍሬንድሺፕ የቤተ መንግስት የአራዳ ፓርክ እይታ ያላቸው ቤቶችን አሁን እንግዲህ ለሽያጭ ኦልሬዲ አናውንስ አድርጓል ማለት ነው። ስለዚህ እነዚህ ቤቶች እንግዲህ ዋጋቸውን በዛው ልክ በእይታቸው ልክ የተለያዩ ዋጋ ነው የወጣላቸው። 30% ዲስካውንት አላቸው እነዚህ ቤቶች ምክንያቱም ገና ለሽያጭ በቅርቡ ነው የወጣው። ስለዚህ የተወሰኑ ቤቶችን ተጠቃሚ ባደረገ መንገድ ትልቅ ዲስካውንት ወጥቷል ማለት ነው። ምክንያቱም በካሬ 70 ሺህ ብር ነው አሁን እየተሸጠ ያለው ማለት ነው። ካሽ ለሚገዙ ሰዎች ከ70 ሺህ ብር እስከ 79 ሺህ ብር የአንድ ካሬ ዋጋ ወጥቶላቸዋል ማለት ነው። ይሄም ማለት እስከ 9 ሚሊዮን 8 ሚሊዮን ብር ድረስ ባለ 2 መኝታ ቤቱን መግዛት ይቻላል። ከዛ ውጭ ደግሞ እንግዲህ 15% ነው ቅድመ ክፍያው። እስከ 3 ዓመት ድረስ አብራችሁን የምትከፍሉ ከሆነ ደግሞ 15% ቅድመ ክፍያ ያለው፣ ቀሪው ደግሞ 85% እስከ 3 ዓመት ድረስ ነው የምትከፍሉት። የዚህም የካሬ ዋጋው ከ90 ሺህ ብር ጀምሮ እስከ 102 ሺህ ብር ባለው የካሬ ዋጋ ነው የቀረበው ማለት ነው። ይሄም ትልቅ ዲስካውንት ነው። ምክንያቱም እንግዲህ 90 ሺህ ብር ጀምሮ እስከ 102 ሺህ ብር ያሉት ናቸው ማለት ነው። የፓርክ እይታ ያላቸው ቤቶች በ102 ሺህ ብር ነው እየተሸጡ ያሉት በካሬ። ወደ አድዋ ሙዚየም ወደ ፒያሳ እይታ ያላቸው ደግሞ በ90 ሺህ ብር በካሬ ሜትር ጀምሮ ነው እየተሸጠ ያለው። ስለዚህ እነዚህ ቤቶችን በ15% ቅድመ ክፍያ እንደ ኢንቨስትመንት የግላችሁ ማድረግ ትችላላችሁ። ወደ አፓርትመንቶቹ ስንመጣ ደግሞ እንግዲህ ባለ 2 እና ባለ 3 መኝታ ቤቶች ናቸው እዚህ ሳይት ላይ የምናገኘው። በፍሎር 3 ቤቶችን ነው የምናገኘው ማለት ነው። መሀል ላይ ኦፕን ዳውን አለ። ቤታችን በየትኛውም ዳይሬክሽን ብርሃን ያገኛል። ከዛ 127 ካሬ ነው መግቢያ ላይ እንዳልኩት እንግዲህ ባለ 2 መኝታ ቤት የሚጀምረው ከ127 ካሬ ሜትር ነው። ከዛ 130፣ 141፣ 150፣ 165 ካሬዎች አሉ። እንደምንችለው የካሬ መጠን መግዛት እንችላለን። እንደ ምሳሌ 127 ካሬውን አንስተን ማየት እንችላለን። አጠቃላይ ዋጋው እንግዲህ የዚህ ቤት 13 ሚሊዮን ብር ነው የሚሆነው ኖርማል እስከ 3 ዓመት ድረስ አብራችሁ የምትቀጥሉ ከሆነ ማለት ነው። የዚህ ቅድመ ክፍያው 1 ሚሊዮን 900 ሺህ ብር ይሆናል። ካሽ ላላችሁ ደግሞ እንግዲህ ይህንን ቤት 127 ካሬውን ማለት ነው በ9 ሚሊዮን ብር አጠቃላይ ዋጋ ከፍላችሁ የዚህ ቤት ባለቤት መሆን ትችላላችሁ። 127 ካሬ ነው፣ ሰፊ ቤት ነው።
እሱን በ9 ሚሊዮን ብር ማግኘት ትችላላችሁ። ወደ ባለ 3 መኝታ ቤቶች ስንሄድ ደግሞ እንግዲህ ቅድም መግቢያ ላይ እንደጠቀስኩት 155 ካሬ ጀምሮ ነው ያለው እስከ 206 ካሬ ድረስ 5 አይነት አማራጭ ነው ያለን ባለ 3 መኝታ ቤቶች። 155ቱን እንደ ሳምፕል ስናይ አጠቃላይ ፔመንቱ እንግዲህ በ3 ዓመት ለምትከፍሉ ሰዎች 15 ሚሊዮን 900 ሺህ ብር ነው የሚሆነው። ይሄ ቶታል ዋጋው ነው። የዚህ 15% ደግሞ የሚሆነው 2.3 ነው የሚሆነው። ይሄንን ከፍላችሁ የምትፈልጉት ፍሎር ላይ ይሄንን ቤት መያዝ ትችላላችሁ። ባለ 3 መኝታ ቤት ላይ ካሽ ለምትከፍሉ ሰዎች ደግሞ አጠቃላይ ፔመንቱ 11 ሚሊዮን ብር ይሆናል። ከ11 ሚሊዮን ብር ጀምሮ ባለ 3 መኝታ ቤት በካሽ ማግኘት ትችላላችሁ እዚህ ሳይት ላይ ማለት ነው። ይሄን ሳይት እንግዲህ ስናይ 4000 ካሬ ነው ሙሉ ይዞታው ማለት ነው። ከዚህ ውስጥ 2484 ካሬው ቢልድ አፕ ኤሪያው ነው ማለት ነው። የአፓርትመንቱ G+19 ፕላስ ቴራስ ነው። ቴራስ አለው፣ በጣም የሚያምር ቴራስ አለው። ይሄ ቢልዲንግ እንግዲህ ከታች ኮሜርሻል ነው የሚሆነው አስፋልት ዳር ስለሆነ ከ27 ካሬ ጀምሮ ሱቆቹም ለሽያጭ ወጥተዋል ማለት ነው። ስለዚህ ሱቅ አለ ከስር፣ ከላይ ቤታችሁን አድርጋችሁ ከስር ሱቃችሁን ገዝታችሁ መጠቀም ትችላላችሁ። ከዛ ውጭ እንግዲህ ፓርኪንግ 4 ቤዝመንት ነው ያለው። ኦልሬዲ 4 ቤዝመንቱ ተቆፍሯል። የማት ፋውንዴሽን ስራ ላይ ነው ያለው። ፕሮግረሱ በጣም ፈጣን ነው የሚሆነው። በ2 ዓመት ውስጥ ሙሉ ስትራክቸር ሰርተን እናጠናቅቃለን። ከዛ በሚቀረው 1 ዓመት ደግሞ የፊኒሺንግ ስራ ላይ ሰርተን በ3 ዓመት የምናስረክበው ሳይት ነው ማለት ነው። ፓርኪንግ ላይ እያንዳንዱ ቤት እንግዲህ እዚህ ሳይት ላይ አሳይንድ የሆነ ፓርኪንግ አለ። ምንም አይነት የፓርኪንግ ችግር የለውም። 1 ፍሎር ሙሉ ደግሞ ለኮሜርሻሉ እና ለገስት ፓርኪንግ የተዘጋጃለ ማለት ነው። ስለዚህ ከበቂ በላይ ነው ማለት ነው። ከ300 መኪኖችን ማቆም የሚችል ፓርኪንግ ነው ያለው። እሱ አንድ ትልቁን ችግር የፈታ ነው ማለት ነው። ከዛ በተጨማሪ እንግዲህ 1 ፍሎር ላይ ሙሉ ጂምናዚየም፣ ስፓውን አጠቃላይ የፋሲሊቲ ኢሹዎችን የያዘ 1 ፍሎር አለን። ይሄም ትልቅ እፎይታ ነው ማለት ነው። አፓርትመንቱ ላይ እዛው መጠቀም የምንችልበት ነው። ቴራሱ ላይ ቅድም እንዳልኳችሁ የተለያዩ ኢቨንቶችን ማዘጋጀት ብንፈልግ በቀላሉ መጠቀም የምንችልበት ከተማችንን እንግዲህ 360 ዲግሪ ማየት የምንችልበት ቴራስ ነው። ቦታውም ከፍ ያለ ቦታ ነው ያለው። ፒያሳ ላይ ነው ያለው። ዙሪያው ፓርክ ነው። ስለዚህ ፓርኮችን እያየን የምንዝናናበት የተለያየ ፕሮግራም የምናካሄድበት ቴራስ አለው። በጣም የሚያምር ቴራስ አለው ማለት ነው። ይሄንን መጠቀም እንችላለን። ከዛ በተጨማሪ እንግዲህ የዚህ ሳይት ግራውንድ ዋተር አለው። ምንም አይነት የውሃ መቆራረጥ አይኖርም። 8 ኤሊቬተሮች አሉት ሳይቱ የሱቆቹንም ጨምሮ ማለት ነው። ምክንያቱም ከስር እስከ 3ኛ ፍሎር ድረስ ኮሜርሻል ስለሆነ የኮሜርሻሎቹም ፓናሮሚክ የሆኑ ኤሊቬተሮች አሉት። እንደ አጠቃላይ 8 ኤሊቬተር አለው ሳይቱ። ምንም አይነት ክራውድድ አይኖርም ማለት ነው። ይሄ አንድ ትልቅ አድቫንቴጅ ነው። እንግዲህ ይሄ አዲሱ የፓላስ ቪው የሪያሊቲ ፓላስ ቪው አዲሱ ፕሮጀክት በዙሪያው እንግዲህ ፓርኮች አሉ። 500 ሜትር እንደተጓዝን ወኪንግ ዲስታንስ አራዳ ፓርክ አለ በአንደኛው ሳይድ፣ በአንደኛው ሳይድ ደግሞ ፍሬንድሺፕ ፓርክ አለ። ስለዚህ በዎኪንግ ዲስታንስ ፓርኮችን የምናገኝበት ነው። በሌላኛው ሳይድ ደግሞ እንግዲህ ግዙፉን የአድዋ 00 ሙዚየም እናገኛለን። እሷ ከፊት ለፊታችን ሊሴ ገብረ ማርያም ትምህርት ቤት አለ። ትልልቅ ተቋማትን በዙሪያው የምናገኝበት ነው የሚሆነው ማለት ነው። በዎኪንግ ዲስታንስ ብቻ በቀላሉ ፓርኮችንም እንግዲህ ማግኘት እንችላለን። በዛሬው ቪዲዮአችን እንግዲህ ሪያሊቲ ሪል ስቴት በፓላስ ቪው ብሎ በሰየመው አዲሱ ፕሮጀክት ምን አለው የሚለውን አይተናል። በቀጣይ ሳምንት ደግሞ እንግዲህ ከተማችን ውስጥ የተለየ የዲስካውንት ኦፈርና በግንባታ ደረጃም የተጠናቀቁ ቤቶችን፣ ካርታ የወጣላቸው ቤቶችን ከተማ ውስጥ ምን አለ የሚለውን እያየን ወደ እናንተ እናቀርባለን። ቻናላችን ቤተኛውም ነው እኔ ያለህ ነኝ። እንግዲህ ለወዳጅ ዘመድ ሼር እያደረጋችሁ እናንተም ሰብስክራይብ እያደረጋችሁ እንደዚህ አይነት ቤቶችን የንግድ ሱቆችን ወደ እናንተ እናደርሳለን። እንዲደርሳችሁ እንግዲህ ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። በቀጣይ ደግሞ በአዲስ ቪዲዮ እስክንገናኝ ቸር እንሰንብት።